ብናገር ማሳለኛል ፍቅራን ከልክሎኛል ግን ላንተ ሽልማት ነው አሁን ከጤፍ የትኛው ይሻላል ይሄ ሄሊኮፕተሩ ጤፉ ይቅር የልጅው ልጅ በጣም ተረባ አይደል 10 ብር ተቀጣው 100 ኪሎ ጤፍ አሁን ባለው የ130 ብር እንግዲህ 13000 ብር ጤፍ 500 Baby Nayoka, I want to know what's up. Your honey pot, my number one in town. አፍከሽካ ብለን ወደ ሰርግ ልንሄድ ዛሬ መዲናችን እቹትና ከባድ ሰርግ ነው ያለብኝ። ምንም ጉድ ነው ያመጣችሁብኝ አሁን ስለዚህ እኔ ወደ ሰርጌ መጓዝ አለብኝ። አቤት ወድሽ እንደኖር ሁሉም ስላወቀ ዘቡኑላ ስጪ ፍቅሪ ልጄ ምን እያደረክ ነው? ፍቅሪ አይደለው ልጄ እባክህ እንዳያመ እሱን ነገር አውልቀው። ጭራሽ ልጅ ሆኖ ፕላስ ደግሞ ያዘው ሽጉጥ ናቹራል ይባላል ሽጉጥ ነው የእናቱን ነው ምናምን ታይታል ፍርተኑ ያንገ ፍርተኑ አምሮስ ፍርተኑ ያለ ፍርተኑ ሰላም እንዴት አላችሁ? ውድ ቢያንስ ቤተሰቦች እንዴት አላችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አይ ሆፕ ያላችሁበት ጥሩ ጊዜ ያሳለፋችሁን ተስፋ አደርጋለሁ። ዛሬ በአዲስ የራሽ ቪዲዮ ተመልሰን ተገናኝተናል። ለተለመደው ዋትስአፕ my Habesha people እንግዲህ ወደ ዛሬው ሪአክሽን ቪዲዮአችን የምንገባ ይሆናል። ዛሬ እንደተለመደው እንደ የትኛውም ጊዜ ከተለያዩ ሶሻል ሚዲያዎች ቲክቶክ፣ ከፌስቡክ፣ ከኢንስታግራም እናንተን ዘና ፈታ የሚያደርጉ ቪዲዮ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ለቻናላችን አዲስ የሆነ ቻናሉን ሰብስክራይብ ማድረግ እንዲሁም እስከ ቪዲዮ መጨረሻ ድረስ አብራችሁ መቆየት ብቻ ነው። እንደተለመደው ቪዲዮውን ላይክ አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ። እንዲሁም ለወዳጅ ዘመዶ ቻናሌን ለተለያዩ ሰዎች እንዲደርስልኝ ሼር እንድታደርጉልኝ በአክብሮት እጠይቃለሁ። በመቀጠል ወደ መጀመሪያ ወደ ያስኩላችሁ ቪዲዮ የማልፍ ይሆናል። እስኪ ይሄን ቪዲዮ ተጋበዙልኝ። አንተ ያሁና ደግሞ ያበደች አመራረጥ አይደል እንዴ? እንዴት አይሻት? በጣም ነው የምታምረው። ንገርልኝ እስቲ ሁሌ እንዳስቀየመኝ። ይቅርታ ማነሽ? ስለ መኪናው ነው የማወራው። እንደዚህ አይነት ደስ የሚል እንደዚህ አይነት ክሬቲቪቲ ሆነ አዲስ ስታይል ይዛችሁልኝ የተለማመዱ ነገሮች የተለመዱ ነገሮች አታምጡብን። በጣም ወደናል አንቀናል። እሺ ድፍን ምስር አይደል እንዴ ያለሽ ከከለከተሽ ትልኪዋለሽ እጣለች ድፍን ምስሩ አንድ ክክ የሚሆነው አንቺ ነፈዝ አሁን እናቱ እንዲሁም ጨቅጣቃ ነሽ ልታስጮይብኝ ነው። እዚህ እዚህ ምን አለ ወይኔ መጣ ልጁ መጣ የሞጆች መጣ። ኧረ አንቺ ልጅ ደህና ሰው ላይ ወደቂ። ይሄ አሯሯጭ አይደል እንዴ? ቶ ያተራምሰኝ ይምጣ። እሺ ሰላም ነው እንዴ ነሽ? ወይ ምን ልታዘዝ? ጭምር ይኖራል። ምን ልታረገው? ልነፋው ፊኛትለኝ ምን ላድርገው? ነፋላት ከእናት ቤት ቀጥታ ወስደሽ ስታገቢ ባባዬ ባሌ እዚህ ሰዓት እናት ቤት ተኝቷል። ወይ የት ነህ እንዴ? እማዬ ቤት ነኝ። እማዬ ጋር በሰዓት ደግሞ እማዬ ጋር ምን ትሰራለህ እንዴ? ማለት እዛ ነው ማድረው። ምን እዛ ነው ማድረው ማለት ነው? አንዳንዴ እናቱ ጋር ሄዶ ይደር እንጂ ምን ሆነሽ ነው? አንቺ ጋር ይደር እንዴ? እስኪ እቺን የቱርክ ፊልም የምታዩ ከሆነ እቺን ሞመንት ታስተሳሰብ ይመስለኛል። እስኪ ልጋብዛችሁ። በጣም ስላሳቀችኝ ነው። ይቅር በለኝ አምላክ። እንግዲህ ጭምብል ማድረግ ነው። እጆር ላይ
ገንዘቡን ሁላ ስጪኝ። ፍቅሪ ልጄ ምን እያደረክ ነው? ፍቅሪ አይደለው ልጄ እባክህ እንዳያመህ እሱን ነገር አውልቀው። ጭራሽ ልጅ ሆኖ ፕላስ ደግሞ የያዘው ሽጉጥ ናቹራል ይባላል ሽጉጥ ነው የእናቱን ነው ምናምን ታይተካል። እንግዲህ እንትን ሊያደርግ ነበር ኪድናፕ ሊያደርግ ነበር ማለት ነው። ሊያግቶ ብር ሊቀበል በጣም ተመቼ ፓርት ነች። ኦኬ እኔ የምልህ ግን ወላጅ ተብዬ የተጠራሁበት ምክንያት እዚች ሴትዮ አክቲንግ የማዘር አክቲንግ ባለፈውም ተናግሬያለሁ። ክራሿን ይመስለኝ አስሬ በጣም ጎበዝ ናቸው። ክራሽ ደግሞ ምንድነው? ያው ቺኮች ምናምን ሲሆን ጉድህን ላይ እኮ ነው ጉድህን ላይ ምለሽ ይግቡ። እሺ ደህና አደርሽ ሚስ። ነይ ግቢ ማዘሯ። እንዴት አደርሽ ሚስ? እንዴ የኬኩ እናት ሰላም ተቀመጡ። በመጀመሪያ እንኳን ደህና መጡ የኬኩ እናት። ዛሬ ከጥበቃ እስከ ዳይሬክተር በተለይ ደግሞ ሴቶች አስተማሪዎቻችን ኡፍ ያሉበት ቀን ነው እርሶ ስለመጡ። እንዴት ማለት? እሺ ወደ ጉዳያችን ስንገባ እኛ ሴት መምህራን ማስተማር አልቻለም። በቃ እንዴ አንተ ምንድነው ጉዱ? ምን አርጋቸው ነው? እኔ ምን ነገር ነው ሰንደኛ እኔ ገብቼ ብላክቦርድ ላይ ሊሰን ስጽፍ ሌሎች ተማሪዎች ሊሰኑን እያዩ ይጽፋሉ። የእርሶ ልጅ ግን ከቂጤ ላይ አይኑን አይነቅም። ልክ እንዳባቱ ይሄው አሁንም እያየነው ልጆት ቤት ነበር። ልጆት ግርም የሚለኝ ነገር ፊት ወንበር ነው የሚቀመጠው። እኔ ለማረማ አይ እሱን ተው፣ እኔ ልንገሮት ቂጤ ላይ ነው። ይሄ ቤትም አያደርስም። አይኔ እሰይ ዘረቂት ፖይንት ኦፍ ቪው ጨርቆስ ሲጠብሰሽ ተስፈስ ያለ ነው። ክሪስታላስ ኮንዲሽን ነው ይላል ዝርያ ተቡ ነው እንጂ ሙገዛ ቅሬታ ከገዛው እንደም አትጣላፍታ ዱርዬ ጨርቆስ ልጅ በቃ ፋሚሊ ፈሽካ ብለን ወደ ሰርግ ልንሄድ ነው ዛሬ። መኪናችን እቹትና ከባድ ሰርግ ነው ያለብኝ። ምንም ጉድ ነው ያመጣችሁብኝ አሁን። ስለዚህ እኔ ወደ ሰርጌ መጓዝ አለብኝ። ቤት የቸገረው ይሁን። ስለዚህ ወደዛ ልንዳና እስኪ ፋሚሊ ፈታ ብለን አቤት መድኃኒዓለም አንተ ምኑን ይላከብኝ ስለሆነ ማለት ነው። መኪኔ ደግሞ ፍሬን ለፋሚሊ አንቺ የተከራየው አሰድኝ አልኩሽ እንዴ? ጀዝባ በለው ልቡ ያበጠበት ፍየል ወጠጤ አሉ። ወይኔ ብርሃን አሰድኝ ብዬሻለሁ እንዴ? ሳይክሎ ምን አግኝ ቆንጂ በግራ አለከመሽ። ኧረ እባክህ ሊበላ የኔ ሚስት እንደዚህ በገንዘብ የምትገዛ አይደለችም መስለህ። ጃንጥላ ግዛበት። እኔ ልበላልሽ የኔ ጌታ። ሄላ ወይ 78 መጨረሻው ቪትስ አለቻ። አረንጓዴ ለበሽ ነሻ።
ወዴት ነን እናትዬ? ቃሊቲ። ወደ ቃሊቲ ነው። ኦኬ። በኮረኮንች መንገድ መሄድ ባይዘው ጭንቅላት መቀንጨር ያጋለጣል። አለ ደግሞ ልሽ የጓደኛ ምቀኛ ነው የምልሽ። ተመካክረው ከስራ ይላባሩኝ ነበር። ለምንድን ነው ቶሎ የማይነዳው? የአየር መንገድ ትኬት ክፍያ ሳልከፍል እኮ ቢሮ ሊዘጋብኝ። አዎ ይሄ መኪና ደግሞ የኪራይ ነው። አከራዬ ጨቀጭቀኛል። እንዴት ነው ባለትዳር ነሽ እንዴ? አሬ ሹፌሮች እባካችሁ አጨቅጭቁን። ኑሮ መሮኛል እኮ ነው የምልሽ። አንቺ አልገባሽ። ምንም የተረዳሽኝ አልመሰለኝም። ሰውዬ ችግር አለብህ እንዴ? ስለ ኪራይክ ታወራለህ፣ ስለ ሚስትክ ታወራለህ፣ ስለ ህይወትክ ታወራለህ። እኔ የአየር መንገድ የትኬት ክፍያና ከዛ ደግሞ የዲኤስቲቪ ክፍያ ደርሶብኛል። ቢሮዎቹ ሊዘጉብኝ ነው፣ መሄድ አለብኝ። አንተ ዝም ብለህ ታወራለህ። ለምን ዝም አትለው? ቪዲዮ ይዣችሁ ልሂድ። ዳንዬ ሄሊኮፕተር፣ ይሄ ሄሊኮፕተር እዚህ ጋር በምታየው በግ ወይ የሆነ ነገር ብቻ እንዳትሏት፣ ወላጅ አበደች። ኪሩቤል ከ100 ኪሎ ጤፍ ላንተ ሽልማት ነው። አሁን ከጤፍ የትኛው ይሻላል? ይሄ ሄሊኮፕተሩ ጤፉ ይቅር። 100 ኪሎ ጤፍ አሁን ባለው የ130 ብር እንግዲህ 13000 ብር ጤፍ 500 ብር ሄሊኮፕተር ቀየረ። ቤት ፈልግ አሁን ስትሄድ እሺ ያበቃል ለሳለኝ። የዘንድሮ ወላጆች በጣም ስስ ሆነዋል። ልጆቻቸው ቀላል ጥፋት አይደለም የሰው አይን ቢያጠፉ መቆጣትን እንደ ኋላ ቀርነት ነው የሚያዩት። ለዛም ነው ማህበርን ያቋቋም ነው። ቅምጥል ልጆችን እንቀጣለን እንገርፋለን ነው ሲተነተን። አሰራራችን ላይ ብዙ ሰዎች ጥያቄ ቢኖራቸውም እኛ ልጆቹ ሳይፈሩ ሳይተቡ ስርዓት ባለው መንገድ መስመር እንዲይዙ ነው የምናደርገው። አንግማታም እናትህ ስነግር አልሰማልክ አይደለም? ልብላ መሰለኝ ልብላ ወይ። እኛ አሰራራችን እንዴት ነው? በቅድሚያ መጀመሪያ ልጁ ከ7 ዓመት በታች መሆን አለበት። ከ7 ዓመት በላይ ከሆነ ኦልሬዲ ልጁ ስድ ሆኗል። በቃ ከኛ ቁጥር ይወጣል። ሌላው ደግሞ ልጁን ረጋ ብለን ስንመክረው ስናናግረው አለ አይደለ? ወላጅ አጠገባችን ባይኖር ጥሩ ነው። አንተም ሰው ነህ፣ ሰው ታስቸግራለህ። ትምርንጋጦ አናት ልበርቀስ ነፍስ በጅራት ይሄማ እኛም እንፈራለን። ከ7 ዓመት አሰራራችሁ እንግዲህ ህፃናት ስነ ልቦና ላይ ትልቅ ችግር እያደረሰ ነው የሚባል ወሬ አለ። ድርጅታችሁን ለማዘጋት ፊርማ እየተሰባሰበ እንደሆነ ሰምተናል። እናንተ ስለዚህ ጉዳይ ምን ትላላችሁ? ይሄ የፈጠራ ስራችንን ለማንቋሸሽ የተነዛ ዲስኩር ነው። ማንንም መጠየቅ ትችላለህ። አንድም ህፃን ልጅ ከልክ በላይ ተቆጥተን አናውቅም። አንተ ውሽልሽ አልሰማም አልክ አይደል? ጆሮ ቆራጭ ና ቶሎ በል ና መረልቱ እኛ ያለን በ3 ዓመቱ እንዳንተ የጠገበ የለም። ዙር በለው። ልጆች በዱላ አይገሩ። ቁጭ ላይ መነጋገር ልምዳችንን በማዳበር ትውልድን እንገንባ። በስልክ ቁጥራችን 09 በመደወል ማህበር አባል እንሆን። ቅምጥል ልጆችን እንቀጣለን። እንግዲህ ውድ የሚያስጌ ቤተሰቦች በቪዲዮ ዘና ፈታ ያላችሁን ተስፋ አደርጋለሁ። ለተለመደው ቻናላችን አዲስ የሆናችሁ ቻናል እንደ የትኛውም ጊዜ ሰብስክራይብ ማድረግ እንዲሁም ለወራይ ዘመዶች ሼር በማድረግ እንድታግዙኝ በአክብሮት ጠይቃለሁ። እስቲ ወደ ተከታይ ቪዲዮ ይዣችሁ መሄድ ይሆናል። Here I come. Oh. ሚስት ቤት ወልውዬ ሳይኖር ልጆቼን አስተኝቼ በጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እንትን እያረኩ ውይ እኔ እኮ እንዴት አይነት እንደው አይዲዮች እንዳሉ በተለይ የሴፉ ሾው በቀረበ ቁጥር ብዙ የሜም አይዲዮች የሚመጡት ከሴፉ እንትን ላይ ነው እና ብዙ ክሊፖች እዛ ላይ ይገኛሉ። አሁን ሳምንት አዲስ ነበር። እሺ አዝማሪ ቤት አምሽተህ ሰክረህ ቤት ስትገባ አባት ኧረ ተው አንተ ልጅ ይሄን ማምሸትህን ድገመው። ድገመው እስኪ እቺን አይ ቲንክ ምን ነበር የፊልም የሰራዊት ፍቅሬ ለምን ተወው ግን ሰራዊት ፍቅሬ በፊት እኮ ነው 90ዎቹ 2000 መጀመሪያዎች አካባቢ ስፔሻሊ 90ዎቹ አካባቢ የሚሰራቸው ፊልሞች በጣም ዩኒክ ስፔሻል ነበሩ። ኢቨን እንደ አፍሪካ ራሱ በጣም
ትልቅ ፊልሞች ነበሩና ከሆነ ጊዜ በኋላ ተተዋቸዋል። ኢቭን አሁን ላይ ከሚሰሩ ፊልሞች ያኔ እሱ ይሰራ አክቹሊ 92 ላይ የሚሰሩ ፊልሞች እንዲሁም ዘፈኖች በታሪክም እንዲህ በእንትናቸውም በጣም ስፔሻል ናቸውና ለምን እንዳቆመ አላውቅም። ስፔሻሊ ሰማያዊ ፈረስ፣ ሂሮሺማ ብዙ ፊልሞች አሉት አይደለ? የእሱ ፊልምና ማን ነበር? ታምሩ አማረ ታምሩ አንድ አሁን ጸጉሩ ገባ ያለ ጸጉሩ ያለቀ የሚሰራቸው ባለስልጣኑ ምናምን እነሱ የሚሰሯቸው ፊልሞች በጣም ነበር ደስ የሚሉት እና ስችን ፊልም አቤት አይ ቲንክ ነበር ይሄን ሂሮሺማ ወደ አላውቅም ብቻ እና ሚካኤል ታምሬ በጣም ወዶ ሌላ እቃው ከትልቅ አክተር ነው ገብቶ የለም እንዴ እናሳ እኔ ከመርከብ ላይ ተሸክሜ እንዳወርድልህ ነው የምትፈልገው? በ8 ቀን ጊዜ ውስጥ አዲስ አበባ መጋዘን እቃውን አስገብተህ ሪፖርት እንድታደርግ። ቻው። የሰውን አለባበስ እያየሁ እንደዚህ ለብሰን ከምንመጣ ራቁታችን ብንመጣ ይሻለናል። ሌላ አይከን የሆነች አርቲስት ድርብ ዘነበ እየፈቀፈቀ ይሆናል። ይልቅ ኮረንቲ እንዳታስይዙ። ኧረ ይሄ አከምባሉ ሄሎ አቤት። ትርንጎ ነኝ ከሳላይሽ ቡና ቤት ምን ተከብዳለህ? አቤት ማን ነው? ትርንጎ እኮ ነው የምትል ሞጠሞጣለህ። አሁን አይመቸኝም፣ ትንሽ ቆይቼ ልደውል። የምን አባክ ያስደውልሃል? ይልቅ ማታና ከፈለክ ሹሩቤንም ይዘውና ጅቡቲ የሚመላለሰው ጓደኛዬ አሽሮኝ ሄዷል። ጅቡቲ ነው እቃው? ኦኬ ኦኬ፣ አይ ጥሩ። እሺ እሺ እሺ። የዱባይ ስልክ ይቅርታ ነገር ይሁን። ዱባይ ይመላለሳል። ከወጣው ይሻላል። አንዴ አይደለም 20 ጊዜ ባያት በቃ የምታስቀኝ ሲነች። አሁን እሱ ምንድነው ሚካኤል ታምሬ የፈለገው ተራ የሰራዊት ፍቅሬ ጓደኛ ነገር ነውና ያው ያለበት እንትን የሀብታም ሰርግ ላይ ተጠርተው ነው የሄዱት እና ያው እሱም ፍለርት ላይ ያደረገ ነው እንግዲህ እንደ ሀብታምና ዱባይ በጣም ብርቅ ስለሱ ትልቅ ነገር ነውና ሰውዬው ፊት ያን ለማውራት ሲሞክ ይሁን ከመቀመጥ ይሻላል። ማይ ጋድ በጣም ኢንተረስቲንግ እና በጣም አንፈር የሆነች ሲን ነበረች። ጃሉት እየቀረስከን ነው። ችግር እንወዳለን። በጣም የምንወዳለን። ስልክ ቆይ አንድ ጊዜ አንሳው። ስልክ ሪከርድ አድርግ እንጂ ስኩል ኦፍ ቱሞሮ ኢንግሊሽ ቲቸር ስታዩት እንደኔ ኢዚ ነገር ነው አይደል? ስማ ጠብቀኝ። ቆይ ቦሌ ትሄዳለህ? ቆይ ዙርና አንድ እንሰለልኝ እንጀምራ። እስቲ የአፍሪካን ሙዚቃ ነው። እሺ ይመቻል። አንዲ ምንም ሙዚቃ ምትለው ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ ሀገሩስ እንዴት ነው? እኔ አልቻልኩበትም በጣም አቅቶኛል ውብ ዓይንሽን እስካይ ጭንቅ ብሎኛል። ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ ጂኒ ነው ማለት ነው። ጃሉት እግዚአብሔር ችግር የለበትም። ቅረጻው ወይኔ
አብሮ ምናምን ደጉ ተነቀበሎኛል ጊዜን ጌታ ስትጥል ስታነሳ ጊዜን ጌታ ስትሰጥ ስትነሳ ጊዜን ጌታ አደራ ጊዜን ጌታ ጸሎቴን እንዳትረሳ ድገሙታ አቤት ደስታ ያኔ የነበረው ምነው ተገናኝተን ዛሬ በደገምነው ምነው ተገናኝተን ዛሬ በደገምነው እምባ ይቅር እምባ አታልቅሽ የኔ እናት ውብ ዓይንሽን ላዘን እሱ መች ፈጠራት ውብ ዓይንሽን ላዘን እሱ መች ፈጠራት እኔ አላማርርም ተለያየን ብዬ ሳይደግስ ሳይጠላው አይዞሽ እናትዬ ደግሞ ሳማርሬ እኔ ምን ላመጣ ለኔ ምን አይሮጥማ ያነው ጊዜ ጌታ በጣም ነው የምንወደከኛ ሶሪ በናት ሶሪ wait 1 minute ቅዳሜ አልቦሮሲ ፍሬንድሺፕ እንጫወታለን። እንግዲህ ውድ የናቲ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ለቻናሉ አዲስ ያላችሁ ቻናሉን ሰብስክራይብ ማድረግ አይረሳ። እንዲሁም ቻናሉ ለተለያዩ ሰዎች እንዲያደርስልኝ ሼር እንድታደርጉ በአክብሮት እጠይቃለሁ። በቀጣይ በአዲስ የሪአክሽን ቪዲዮ እስክንገናኝ ድረስ እዚህ ጋር የምትሰናበታችሁ ይሆናል። በያላችሁበት ፈጣሪ ይጠብቃችሁ። ደህና ሁኑልኝ። ባይ ባይ። ቻው ቻው።